አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማዓው እንደምን አላችሁ? እንግዲህ አህባሾች ለመውሊድ ማስረጃ ተገኝተውለታል እያሉ ነው። እስኪ ማስረጃቸውን አዳምጠን እንመለስ። እስከዛው ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጠብቁ። ወበረካቱ ያው እንደሰማችሁት ነው። ከቁርአን ለዚህ ሰውዬ መልስ ማስረጃ እንሰጠዋለን ማለት ነው። ከዛ በፊት አካውንታችን በጣም ተመቷል ማለት ነው። የቻላችሁትን ያህል ኮፒ ሊንክ እያደረጋችሁ በተለይ ደግሞ ይሄን የመሰለ ከቁርአን ማስረጃ በደንብ ለሙስሊሞች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉላቸው። በተለይ ደግሞ ለነዛኞቹ መውሊድ ማስረጃ የላችሁም፣ መውሊድ ቢድዓ ነው፣ ሁሉ ቢድዓቲን ዶላላ ወኩሉ ዶላለቲን ፊናር ለሚሉት ሰዎች አድርሱላቸው ማለት ነው። አላሁ ሱብሓነሁ ወተዓላ በተከበረ ቃሉ በቁርአን ሱረቱ ዩኑስ 58ኛ አያ ላይ እንዲህ ይለናል፣ ቁል ቢፈድሊላሂ ወቢራህመቲሂ ፈቢዛሊካ ፈልየፍረሁ ይለናል። ቢፈድሊላሂ ወቢራህመቲሂ ፈድል ብሎ ማለት እውቀትን ስለሰጠኋችሁና ራህማ ነብዩን ስለሰጠኋችሁ ፈቢዛሊካ በዚህ ነገር ተደሰቱ፣ ፈልየፍረሁ ምርጫም አይደለም፣ እሳቸው በመወለዳቸው ምርጫ አይደለም ትዕዛዝ ነው። ሙእሚን ሊሆን ዘንድ አማኝ ሊሆን ዘንድ እሳቸው በመወለዳቸው መደሰት አለበት ማለት ነው። እንግዲህ እንደሰማችሁት ማስረጃ የተጠቀሰልን ለመውሊድ የቁርአን አንቀጽ ነው ማለት ነው። እጅግ በጣም ነው የሚገርመው የነዚህ ሰዎች ጉዳይ ማለት ነው። እዚህ ደርሰዋል። እንግዲህ በእነሱ አባባል ከሆነ ሱሐባዎቹ ያልተረዱት የቁርአን አያ አለ፣ ታቢዒዮቹም ያልተረዱት የቁርአን አያ አለ፣ አትባዕ ታቢዒንም ያልተረዱት የቁርአን አያ አለ ማለት ነው። ለዛ ነው መውሊድን ያላከበሩት። አላሁ ሱብሓነሁ ወተዓላ ቁል ቢፈድሊላሂ ወቢራህመቲሂ ፈቢዛሊከ ፈልየፍረሁ ሁወ ኸይሩን ሚማ የጅመዑን በላቸው መልእክተኛው ሰለላሁ ዐለይሂ ወሰለም። ቢፈድሊላህ በአላህ ፈድል በአላሁ ትሩፋት፣ ወቢራህመቲሂ ፈቢዛሊከ ፈልየፍረሁ በሱ እዝነት ስለዚህም ይደሰቱ ይላል። ይህንን የቁርአን አያ ቀደምቶቻችን ቢልቁርአን ብለው ነው የፈሰሩት ማለት ነው። ቁርአን ስለተወረደላቸው በመልእክተኛው ሰለላሁ ዐለይሂ ወሰለም አማካኝነት ይህ የተሟላ መረጃ ስለመጣላቸው በዚህ ይደሰቱ ነው የሚለው። ከሱ ቀደም ብሎ የተወሳ አንድ የቁርአን አያ አለ። ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር ወሁደን ወረሕመቱን ሊልሙእሚኒን። እናንተ የሰው ልጆች ሆይ ቀድ ጃአትኩም በእርግጥ መጣላችሁ፣ መውዒዘቱን መገሰጫ ማስጠንቀቂያ መጣላችሁ፣ ሚን ረቢኩም ከጌታችሁ ከአላሁ ሱብሓነሁ ወተዓላ፣ ወሽፋኡን ሊማ ፊ ሱዱር እንደዚሁም በልቦች ውስጥ ላሉ በሽታዎች ሽፋእ መድኃኒት የሆነ፣ ወሁደን ወረሕመቱን ሊልሙእሚኒን እንደዚሁም ለአማንያን እዝነትና መመሪያ የሆነ ቁርአን ይላል። ስለዚህ ከዚህ ተያይዞ የመጣው የቁርአን አያ ቁል ቢፈድሊላሂ ወቢራህመቲሂ ፈቢዛሊከ ፈልየፍረሁ በላቸው መሐመድ ሆይ ሰለላሁ ዐለይሂ ወሰለም በዚህ በቁርአን በተወረደላቸው መመሪያ ይደሰቱ ነው የሚለው ማለት ነው። ነገር ግን እናንተ ከዘመናት በኋላ እጅግ ዘግይታችሁ መጣችሁ የቃላት መመሳሰልን ተጠቅማችሁ ቀጣዩን ትውልድ ለማጥመም ስራችሁን እየሰራችሁ ስለሆነ
ልናጋልጣችሁ ግድ ይላል። አላህ ይጠብቀን። እውነታው ይሄ ነው።